ደሞዝሽ 500 ብር እንቁላል አንድ እንቁላል 150 ብር ገብቶ እንዴት ትጾማለህ? የኢትዮጵያ ሕዝብ ኖ ፉድ ኖ ፋስቲንግ ጥያቄ ነው የምጠይቀው። አሁንም አትበሳጭ። ኦርቶዶክስ ምናምን ትባል ጴንጤ ምናምን ሙስሊሙ አትበሳጭ፣ እየጠየቅኩ ነው። ለምን ትጾማለህ? ምኑንስ ትጾመዋለህ? ከምን ትጾማለህ? ሆድ መች ሞልቶ መች ጠግበህ ከምን? ጾም እኮ መጽሐፍ ቅዱስ ማለት ከጥጋብ ነው። ሞላ ከተትረፈረፈ ነገር ጾም ነው። አካልክን አድክም ነው። ደክመሃል እኮ ኢትዮጵያ ሕዝብ በተለይ አማራ 35 ኪሎ ሜትር ቤተክርስቲያን ደክመሃል ወገኔ። ጾም የለም። ልብላስ ብትል ከየት ይመጣል? ወንድም አስረግጬ እኮ እየነገርኩህ ሃይማኖተኛ ይሆንክ ሞራል ቢስ ይህን ጥያቄ ከመለስክ እኔም አቆማለሁ። ፖለቲካውን ንግግሩ እወጣለሁ። መልስ የለም።